ሰላም እንዲናችሁ አለው ኢብራሂም ዩሱፍ ባላለው ያው ከዚህ በፊት የተለያዩ ቪዲዮዎችን ሳቀርብላችሁ ነበር ከፕሮኪውመንት ጋር ተያይዘው በጣም ብዙ ቪዲዮዎችን ሰርቻለሁ እነዛን ፎሎ አፕ ብታደርጉ አሪፍ ነገር ተማሩበታላችሁ ያስባለሁ ስፔሻሊ በኢጂፒ ፕላትፎርም ላይ ነው አሁን ላይ መስራት ያስኩት አዝ ሰፕላየር ሳይድ ነው ቪዲዮዎችን መስራት ያስኩት በእነሱን ተመልሳችሁ ብታዩት አሪፍ የሆነ አንደርስታንዲንግ ይኖራችኋል ብዬ አስባለሁ ለዛሬ ይዤላችሁ የቀረብኩት ደግሞ ያው ኤአይ የሚለውን ኮንሰፕት ነው ኤአይን እንዴት ነው በፕሮኪውመንት ወይም በቪዲዮዎች ላይ የምንጠቀመው የሚለውን ዳሪ ኮርስ አውትላይኑን ነው ማሳያችሁ then after that ምንድነው ማድርገው ይሄንን አውትላይን ተከትዬ ኤአይን እኛ በመንሰራው በጨረታ ላይ ወይም ግዥ ላይ እንዴት ነው መጠቀም የምንችለው ስፔሻሊ እኔ ኤአይን በጣም ነው የምጠቀመው ኤአይን ማለት ነው ለምን ለጨረታ ማለት ነው ከአንድ አራት ካምፓኒዎች ላይ ጨረታዎችን እሰራለሁ ስፔሻሊ ኦንሊ ኢጂፒ ላይ ነው ሞስትሊ የሚሰራው አንድ አራት ጨረታዎችን እሰራለሁ በጣም ኮምፕሊትሊ ስራዎችን በጣም ያቀለለልኝ ነገር ቢኖር ኤአይ ነው እና እንዴት ነው እናንተስ ኤአይን መጠቀም የምንችለው የሚለውን ለዛሬ ኮርስ አውትላይኑ ነው ዳሪ ሁሉንም አይደለም ደን ኮርስ አውትላይኑን የማሳያችሁ ይሆናል ማለት ነው ከሰፕላየር ፐርስፔክቲቭ ነው ደግሞ ኤአይን የማሳያችሁ then ምንድነው ከዚህ ማለት for future የሚመጣው ቪዲዮ እኔ ከምሰራው ቪዲዮ ምንድነው የምንማረው ብላችሁ ከጠይቃችሁ የመጀመሪያው አንደኛ introduction to AI in procurement ነው መሰጣችሁ AI ወይም artificial intelligence ያው አሁን ላይ በብዙ ነገሮች ላይ እየተጠቀምነው ነው AI እንዴት ነው ጨረታ ላይ ሳፕላይ ይሆናል እንዴ የሚለው ነገር AI የሚለውን ኮንሰፕት ከጨረታ ጋር በማያያዝ የሚገልጽላችሁ ይሆናል አንደኛው የሚሆነው የመጀመሪያው ቪዲዮአችን የሚሆነው እሱ ነው ሁለተኛው እንዴት ነው ትክክለኛውን ጨረታ መፈለግ የምንችለው ያ ትክክለኛ ጨረታ ሲባል ምንድነው አንደኛ ጨረታን እንመዝናለን ኤኒ ጨረታዎች ስለወጡ አፕላይ አናደርግም ወይም ደግሞ ወደ ኔክስት ስቴፕ ገብተን ጨረታዎችን አንሳተፍም ጨረታዎች ኢቫሉዌት እናደርጋለን ፐርሰናሊ አይደለ ይሄ ጨረታ ያዋጣኛል አያዋጣኝም የሚሰራ ጨረታ ነው አይደለም እንዴት ሳቀርበዋለሁ እቃውስ ይገኛል ኦር ሰምቲንግ የሚለውን ኢቫሉዌት የምናደርግበት ክራይቴሪያ አለን አዝ ማኑዋሊ ነው አብዛኛው ጊዜ የምናደርገው ግን እንዴት ነው ኤአይን አፕላይ አድርገን ኤአይን በመጠቀም እንዴት ነው አንድን ጨረታ ትክክለኛ ጨረታ ነው ወይስ አይደለም እንዴትስ ፉሊ ይሄን ጨረታ አቀርበዋለሁ አይደለም የሚለውን ኢቫሉዌት የምናደርግበት እንዴት ኢቫሉዌት እናደርጋለን ኮምፕሊትሊ ኤአይን በመጠቀም ኢቫሉዌት ማድረግ እንችላለን እኔ ኮምፕሊትሊ ስለምጠቀምበት ነው ይሄንን አሁን የምሰራው ቪዲዮ ፉሊ ኢምፕሊመንት ያደረኩትና ፕራክቲካል የሆነ ነገር ነው ማሳያችሁና የሁለተኛው ትምህርት የምትማሩት ምን ይሆናል እንዴት ነው አንድን ጨረታ ኢቫሉዌት የምናደርገው ኤአይ ቱሎችን ተጠቅመን ወይም አሲስታንሶችን ተጠቅመን እንዴት ነው አንድን ጨረታ ኢቫሉዌት የምናደርገው የሚለውን የምናይ ይሆናል ማለት ነው በሶስተኛ ደረጃ የእናንተን ጨረታ እንዴት ነው ኢቫሉዌት የምታደርጉት ለምሳሌ ጨረታ ኢቫሉዌት ይደረጋል ቴክኒካል ኢቫሉዌሽን አለው ፋይናንሻል ኢቫሉዌሽን አለው ሌላም ለምሳሌ ኤክስፒሪየንስ ሌቭል ኢቫሉዌት ይደረጋል ማኑፋክቸር ኦቶራይዜሽን ስናቀርብ ብቻ ብዙ ኢቫሉዌሽን ስኮሮች አሉት ያው ኖርማሊ ቴክኒካል እና ፋይናንሻል ተብለው ቢከፈሉ ማለት ነው በቴክኒካል ስር በጣም ብዙ ኢቫሉዌሽኖች ደግሞ አሉ ስኮሮች ኤክስፒሪየንስ ምናምን እንዳልኩት ማለት ነው እና እንዴት ነው ጨረታችንን ኢቫሉዌት የምናደርገው ምንን ተጠቅመን ኤአይን ተጠቅመን ማለት ነው እና እሱንስ እንዴት መጠቀም እንችላለን የሚለው ነው አሁን ላይ በአሁን ጊዜ ማኑዋል ስራ የለም ኤቭሪቲንግ ኢዝ ማለት ያው እኛ ያው ኤአይ ሰውን ሪፕሌስ ያደርጋል ተብሎ አይታሰብም አያደርግም ግን ቢሆንም በኤአይ ሰፖርት እስከሆነ ድረስ ኤቭሪ ስራዎቻችን ምን ሰክሲድ የመሆን አቅማቸው እና ፍሩትፉል የመሆን አቅማቸው በጣም ይሄ ያለ ይሆናል ያደገ ይሆናል ማለት ነውና እንዴት ነው ምን አይነት ሜቶዶሎጂዎችን ተጠቅመን አናላይዝ ማድረግ እንችላለን የሚለውንም በሶስተኛ የምናየው ሾርት የሆነ ቪዲዮ ነው ቱ ዘ ፖይንት የሆነ ቪዲዮ ነው በሰራው ማለት ነው ሶስተኛ የምናየው እሱ ይሆናል ማለት ነው ኢን ዲቴል ስንገባ ኢጂፒ ላይ እየገባሁኝ ዶክመንቶችን አሁን ባልኩት ወይ ይሄ ያደረግን ኢቫሉዌት ያደረግን
ፊገር አውት እያደረገን የምንሄድ ይሆናል ማለት ነው። ይሄ ጀስት እንደ ኮርስ አውትላይን ስለሆነ ማለት ነው። በመጨረሻ የምናየው ደግሞ ስትራቴጂዎች ናቸው። እንዴት ነው አንድን ጨረታ ውጤታማ እንድንሆን ወይም ዊን እንድናደርግ በስትራቴጂዎችን እንዴት ኢንሃንስ ማድረግ እንችላለን፣ ማሳደግ እንችላለን፣ ኤአይን ተጠቅመን እንዴት አንድን ጨረታ የማሸነፍ አቅማችንን እንዴት ማሳደግ እንችላለን የሚለው የመጨረሻው ቪዲዮአችን ይሆናል ማለት ነው። then at the end of this tutorial ይሄ ቱቶሪያል በአንድ የሚያበቃ አይሆንም። ሜቢ ከ4 እስከ 5 ቪዲዮዎችን የያዘ ይሆናል because in detail ሁሉንም ስለምናይ ማለት ነው። then ይሄን ይመስላል at the end of the day anyways at the end of this tutorials የምትማሩት ምንድነው እቺ 4 ነገር ነች ማለት ነው። then ምንድነው ከተማርኩ በኋላ ምን አይነት አውትካም አገኛለሁ ካላችሁ ምንድነው የማገኘው ፖይንት ወይም ውጤት ካላችሁ ያው at the end of the day ምንድነው ኤአይን አንደርስታንድ ታደርጋላችሁ። ከምን አንፃር ከጨረታ አንፃር አንደርስታንድ ታደርጋላችሁ። ሁለተኛው እንዴት ነው ስትራክቸርድ የሆነ ኮምፒቲቲቭ የሆነ ዶክመንት ወይም የጨረታ ዶክመንትን እንዴት ማዘጋጀት እችላለሁ በምን ኤአይን በመጠቀም እኔ በጣም የምጠቀመው እንደውም ለዚህ ፓርት በጣም ተጠቀመዋለሁ። ዶክመንቶችን ሳዘጋጅ ስፔሲፊኬሽን የተሰጠኝን ኢቫሉዌት የማደርገው ኢንድ ዩዘሩ የሚሰጠን ስፔሲፊኬሽን አለ። ያን ስፔሲፊኬሽን ለምሳሌ 30 ፔጅ ሊሆን ይችላል። 30 ፔጅ ሁሉ ማንበብ አይጠበቅብንም because እኔ ለ4 ወይም ለ5 ካምፓኒዎች ሰራለሁ ኦንላይን እና ስሰራ ምንድነው በዛው ኤኒ if you want እኔ ጋር ኮንታክት አድርጋችሁ ስራ መስራት የምትፈልጉ ማለት ካምፓኒ ካላችሁ ታይም ከለላችሁ ኦር የኢጂፒ አንደርስታንዲንግ ከለላችሁ then if ደግሞ ሜቢ ሁለቱንም አንደርስታንዲንግ ኑሯችሁ ያንን ፓርት ከቨር አድርጎ ስራ ያንን በኢጂፒ ፓርት ያለውን ጨረታዎችን እያስገባ ፎሎ አፕ እያደረገ ስራ አብሮ የሚሰራ ሰው ከፈለጋችሁ እኔን ኮንታክት ማድረግ ትችላላችሁ በዛው ማለት ነው። ስልክ ቁጥሬን ያው ፈርስት ስላይድ ላይ ስላገኛችሁት በዛ ስልክ እኔን ኮንታክት ማድረግ ትችላላችሁ። ወደ ቱቶሪያል ስመጣ ምንድነው ዶክመንት ነው። ያው ጨረታ በዋነኛነት ዋናው ስራ ዶክመንት ነው። ዶክመንት ሲዘጋጅ ደግሞ ዝም ብሎ ዶክመንት አይዘጋጅም። ያው ኮምፕሌን ማድረግ አለበት። ኮምፕላይን የሚያደርግ ወይም ደግሞ ከተጠየቀው ስፔሲፊኬሽን ወይም ከተጠየቀው የዶክመንት ሪኳየርመንት ጋር አላይን ያደረገ መሆን አለበት። ስለዚህ 30-40 ፔጅ ስፔሲፊኬሽን ቢሰጣል ለምሳሌ ብዙ ዕቃ ግዥ ከሆነ ያንን አንደርስታንድ እስከምናደርግ ኢቴክስ ታይም በጣም ብዙ ኢቭን ከቀናቶች ውስጥ 2 ቀን 3 ቀን ሊወስድብን ይችላል በደንብ እንረዳው። ኤአይን ኢምፕሊመንት ካደረጋችሁት ግን አይ ዶንት ኖ በደንብ ታይም ከወሰደ 3 ሰዓት ላይ ወስድ ይችላል የ3 ቀኑ በጣም ሲምፕሊ መረዳት የምትችሉበት ወይ ነውና በጣም at the end of this YouTube video በጣም ነው የምትወዱት ብዬ አስባለሁ። በጣም ስራችሁን ያቀልላችኋል ማለት ምንድነው ፕሪፔር የሆነ ስትራክቸርድ የሆነና ኮምፒቲቲቭ የሆነ ቢድ ዶክመንትስ ማዘጋጀት የምትችሉበትን ወይ ማሳያችሁ ይሆናል። ሶስተኛ ቢድ ኢቫሉዌሽን ማትሪክስ እንዴት ነው ቢዶች ኢቫሉዌት የሚደረጉት ኤአይን ኢንተግሬት አድርገን እንዴት ነው ቢድ ኢቫሉዌሽን ማትሪክስ የሚሰራውና የኛ ጨረታ በኤአይ ኢቫሉዌት ቢደረግ ስፔሻሊ አሁን እኛ ሀገር ላይ አሁን ያው ወደ ሲስተም ገብቷል። ሲስተም ላይ ከገባ ደግሞ በሲስተም ኢቫሉዌት ማድረግ በጣም ሲምፕል ነው የሚሆነው። የፈለገ 200 ተወዳዳሪ ለምን አይኖርም በ5 ሚኒት ባልሞላ ውስጥ ዋጋችንን የቴክኒካል ዶክመንታችንን ኢቫሉዌት አድርጎ ፕሪዲክት ለማድረግ ይሄ ሰፕላየር ነው ትክክለኛ ነገር ያቀረበው ብሎ ፕሪዲክት ለማድረግ ለኤአይ ኢንተግሬትድ ከሆነ at the end of the day ኢጂፒ ኢንተግሬት ይሆናል። ይዛኔ በጣም ሲምፕል ነው የሚሆነው ማለት ነው። እና ምንድነው ምን ለማለት ፈልጌ ነው እና ኤአይስ እንዴት ነው የኛን ዶክመንት ኢቫሉዌት አድርጎ whether we are a winner or ፌለር የሚለውን ነገር ፕሪዲክት የሚያደርግልን በኤአይ የኛ ዶክመንት እንዴት ኢቫሉዌት ይደረጋል የሚለውን ነገር ማየት እንችላለን። ምክንያቱም የምናስገባውን ዶክመንት at the end of the day ኢቫሉዌት ተደርጎ ስለሚታይ ማለት ስለዚህ ያንን የምናይ ይሆናል። በመጨረሻ ደግሞ እንዴት ነው የኛን ቻንስ ማሳደግ የምንችለው ለምሳሌ የተጠየቁ ሪኳየርመንት ዶክመንቶች አሉ፣ አዲሽናል ዶክመንቶች ሊሆኑ ይችላሉ። ለምሳሌ ኳሊቲ አሹራንስ ይባላል፣ ፎርም ኦፍ ዲክላሬሽን ኦፍ ኢንተረስት እነዚህን ለእያንዳንዱ ጨረታ ማስገባት አይጠበቅብንም። if you have
ኤአይን ኢምፕሊመንት የምታደርጉ ከሆነ ምንድነው ሲምፕሊ በሆነ ወይ አንደኛ ዶክመንቱን በተጠየቀው ወይ ሰብሚት ማድረግ ትችላላችሁ። ሁለተኛ እያንዳንዷ ዶክመንት ያው ኢቫሉዌሽን ማትሪክስ ያለው አለ ቫልዩ ስላላት ሁሉም ተደምረው ነው እና ቫልዩ የሚሰጣቸውና 5% 3% 1% ምናምን አትሆንም። ያቺ የኢቫሉዌሽን ማትሪክስ ሳይታ ስለምታይ ዊነር እና ወይም ደግሞ አልፈናል አላለፍንም የሚለውን ምንድነው ዲሳይድ የሚደረገው በዛ ኢቫሉዌሽን ማትሪክስ ስለሆነ ስለዚህ ያንን ፉልፊል ማድረግ እንችላለን ማለት ነው ኤአይን ኢምፕሊመንት ካደረግን ማለት ነው። ስለዚህ ያው ኤአይ ያልኩ ነው ምንድነው ከጨረታ አንፃር እነዚህ የሆኑ ኪ አውትካሞችን ይሄን ቪዲዮ at the end of the day ይሄን ፎሎ አፕ ካደረጋችሁና በዚሁ ከቀጠላችሁ ምንድነው at the end of the day እነዚህን አውትካሞች ከዩቲዩብ ቱቶሪያል ማየት ትችላላችሁ። ኤአይ ኢምፓክቱ ሲታይ ከረንትሊ ባለው የጨረታ ሂደት ወይም ፕሮግረስ ኤአይ ኢምፓክቱ ሲታይ በጣም 78% አለው። አንደርስታንዲንግ ኤአይ ኢምፖርታንስ ኢን ፕሮኪውመንት በፕሮኪውመንት ወይም በጨረታ ላይ የኤአይን አንደርስታንዲንግ መኖራችሁ 78% የእናንተን የማሸነፍ አቅም ወይም ደግሞ ፐርሰንቴጅ ያሳድጋል ይባላል ወይም ኢንፍሉዌንስ አለው ይባላል። አይደንቲፋይንግ ሃይ ቫልዩ ምንድነው በጨረታ ላይ ደግሞ አይደንቲፋይንግ ሃይ ቫልዩ ቢድስ ወይም ደግሞ ቫልዩ የሚሰጣቸው ቢዶችን አይደንቲፋይ ማድረጉ አንደኛው። ሌላኛው ማትሪክስ ነው። ኢቫሉዌሽን ቴክኒኮችን ፎር ቢድ ማወቅ ደግሞ ሌላኛው ያው ጨረታ በዋነኛነት የኢቫሉዌሽን ቴክኒኮች አሉት እነዛን ማወቅ ደግሞ ሌላኛው አንዱ ኢምፓክት ነው። ስትራቴጂዎችን ማወቅና ፋንዳሜንታል ፕሮኪውመንት ኤአይን በፕሮኪውመንት ላይ ፋንዳሜንታል የሆኑ ፓርቶችን ደግሞ እንደዚሁ ማወቁ ሌላ አድቫንቴጅ ይኖረዋል ማለት ነው። then ያው ሰብስክራይብ ለማድረግ ሞክሩ። ያው ቪዲዮውን ፎሎ አፕ ካደረጋችሁ የመጀመሪያው አሁን ከዚህ ቪዲዮ ቀጣይ የምናየው ምን ይሆናል? ኢንትሮዳክሽን ቱ ኤአይ ኢን ፕሮኪውመንት የኤአይን በጨረታ እንዴት ያገናኛቸዋል? ኤአይ ያው ሞስትሊ ከቴክኖሎጂዎች ጋር የምናወራው ነገር ቢሆንም ነገር ግን ከጨረታ አንፃር ወይም ከግዢ አንፃር እንዴት ነው ኤአይን ልናገናኝ የምንችለው እና እንዴት ነው ልንጠቀመው የምንችለው የሚለውን በቀጣይ ቪዲዮ የምናይ ይሆናል። ለዛሬ ይዤላችሁ የቀረብኩት ይሄንን ነው። ሰብስክራይብ ማድረግ እንዳትረሱ። then if you have any question ደግሞ any ጥያቄዎችን ካላችሁ ደግሞ ኮሜንት ላይ ሜንሽን ማድረጋችሁን እንዳትረሱ። if you want ደግሞ any contact ስልክ ቁጥሬን አስቀምጬ